አዲስ አበባንም እንግዲህ ይሄው እያየናት ነው። እዩዋት እንግዲህ እንደዚህ ሆናለች። አንድ ጊዜ አርፍዶ ስለመጣ ስራ ሰርቶ ነው የሚመጣው። ሰርቶ ሲጨርስ ይዞ መጣል። ስራችንን እንጨርሳለን። ሁሉ ማለቅ አለበት። ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ቭሎግ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬ እንግዲህ ቀን 4 ላይ ነው የምገኘው። ቀን 3 ዘሎኛል። ምክንያቱም ያው የሆነ ምግብ በልቼ ምናምን ትንሽ አሞኝ ተኝቼ ነበር ያልኩት። ዛሬ ነው የወጣሁት። ስለዚህ ቀን 4 ውሏችን ምን ይመስላል የሚለውን አብረን እናያለን። እዚህ ያረፍኩበት ቦታ ይሄ ነው። እዚህ ቦሌ ጫፍ ላይ ኤርፖርቱ አጠገብ ማለት ነው። አሁን እየወጣን ነው። አሁን ሄደን ምሳ እንበላለን። ምሳ ከበላን በኋላ ደግሞ የምንሄድበት የሚገርም ቦታ አለ። አብራችሁን ቆዩ። ክቡራትና ክቡራን እንግዲህ ይሄው ምሳችን መጥቷል። የመጀመሪያ እንግዲህ ቅቅል ልበላ ነው ዛሬ። ቅቅል አምሮኝ ነበር። ድሮ የምንበላው ቅቅል በጣም ነው የሚያምረው። የሚገርም ነው። ውስጡ እንትን ነው፣ ውስጡ ነው ፍትፍቱ ያለው። ቅቅል በቅልጥም ይላል። ቅቅል በቅልጥም እስቲ ቴስት እናድርገው። በጣም ይጣፍጣል። የሚገርም ቤት ነው። ምን ጋር ነው ሄደ? ወርቃ ኮፊ ይባላል ቦታው። ሰፈሩ ቦሌ ብራስ አያት ጋር ነው ያለው። በጣም ቅመም ሁሉ አለው። የኮረሪማ ቅመም በነገራችሁ ላይ ቅድም እንደነገርኳችሁ 24 ሰዓት ምግብ አልበላሁም። ከ4 ሰዓት በኋላ ነው አንድ ቅቅል እየበላሁ ያለሁት። ትላንት አመሜ ቀን 3 አንድ ቀን ተበልቻለሁ። ተናድጃለሁ በጣም። የትም ሳልሄድበት ተኝቼ ነበር ያልኩት። ዛሬ ግን ይኸው ተነስተናል። ስለዛም ነው ቀዝቀዝ ለስለስ ያለ ቅቅል ነገር እየበላሁ ያለሁት ማለት ነው። እንግዲህ ክቡራትና ክቡራን ብትቀምሱት ውጭ ያላችሁ መታችሁ እንድትበሉ ጋብዛችኋለሁ። መልካም ጊዜ። እንግዲህ ክቡራትና ክቡራን ምሳችንን ወርቃ በልተናል፣ ጨርሰናል። አሁን ደግሞ እንግዲህ የምንወደውና የምናደንቀው አርቲስትን ጉዳይ በተመለከተ የሆነ ቦታ ላይ አሁን ልንሄድ ነው። እዛ ሄደን ደግሞ ምን እንደምናደርግ እርግጠኛ ነኝ የምትወዱት ነው የሚሆነው። እዛ ስንደርስ ምን እንደምናደርግ አሳያችኋለሁ። እንጓዝ። አዲስ አበባንም እንግዲህ ይሄው እያየናት ነው። እዩዋት እንግዲህ እንደዚህ ሆናለች። ክቡራትና ክቡራን እንግዲህ ሲቢሲዶ ነው ይመስለኛል ስሙ። እዛ ደርሰናል። የታሪኩ ባባ መታሰቢያ ድርጅት ሆኗል አሁን እና እዛ እንግዲህ እናት አባቶቻችን አረጋውያን እንግዲህ የሚጦሩበት ቦታ ነው። እስቲ ውስጥ ገብተን ያለው ሁኔታ እናያለን። ሰላም ነው? እንዴት ነው? ሰው እኮ የሚገናኘው አይቻልም። ሰላም ነው? እንዴት ነው? አንድ ጊዜ አርፍዶ ስለመጣ ስራ ሰርቶ ነው የሚመጣው። ሰርቶ ሲጨርስ ይዞ መጣል። ስራችንን እንጨርሳለን።
10 ቁጥር ማን ያዘ? አቀብል እንግዲህ በቁጥር ስለሆነ ይኸው እንግዲህ ለሳቸው ነው ቁጥር ተጠርቶ ነው። ያው እንግዲህ ሌላ ጊዜ በሰፊው በደህና ሁኔታ እንመጣ መጣው እዛ ጋር ነው አይደል? 7 ቁጥር ተሰጥቷል። 11 ቁጥር የያዘ ሰው 11 አለ 11 ተጠርቷል። 17 ወጥቷል። አሁን እርሶ ሎተሪ ቢሆን እኮ በቃ ሁሉ ጥሩ ምንም አይቀርም። ለምን ሌሎቹ ስለደረሳቸው ነው። 2 ቁጥር የያዘ ሰው ና ስቅላባት ቆንጆ ጫማ ደርሶታል። ቆንጆ ጫማ እንግዲህ ጫማው በአብዛኛው ቁጥሩ 41 እንደሆነ ሰምቻለሁ። ባይበቃችሁ ምንም ማድረግ አይቻልም። ያው ቁጥር ለሌላ ጊዜ 19 መሆናችሁን ስላወቁ ወንዶች እዚህ ያላችሁ ሌላ ጊዜ በቁጥራችሁ ዝርዝር ወስድና እሱን እናደርጋለን። ጫማ ምንም አሁን ግን ድንገት ስለሆነ ነው ይሄ መመለስ ስለማይችል ነው። እሺ 4 ቁጥር ተጠርቷል። እሺ 8 ቁጥር አረ ጥሩ 5-18 ደግሞ 9 ቁጥር ያልወጣ ቁጥር ንገሩኝ። እሺ 3 2 18 ከሸሚዛቸው ጋር ማች ነው። ቀይ ይወዳሉ። ቀይ ነው የደረሰው። የእኛው እንደውም ትልቅ ነው። እሺ ወንድ ቅድም ከተፈጠረ አሁን ነው የመጣው። አንተ ቆይ ወጣት ነህ። እዚህ ትሰራለህ? ለምሳ መተን ስለዚህ አሁን እጣ ትፈልጋለህ? ትፈልጋለህ? እርግጠኛ ነህ? ጥራ 12 ቁጥር ያው ጃኬት እናንተ ስናወራቸው ትንሽ ላይችዋል። ስንት ሰው ቀረ? ቆይ 1 2 3 እጃችሁ ላይ ከያዛችሁ እስኪ ከፍ አድርጉ። ቁጥር እንዳትነግሩኝ ከፍ አድርጉ ብቻ። 3 ነው የቀረው፣ 3 ነው ያላችሁት። ስለዚህ በስምምነት ወይስ በጥሪ? በጥሪ ጥሩ። እሺ አሁን እናንተ ዞር በሉና የቀረውን 3 ቁጥር ንገሩ። 3 ቁጥር ንገሩ። ቁጥር ስጣቸውና ለነዚህ ከነዛ ውስጥ ይጡ። ባጭሩ አጭር አድርገሽ ታላ 3 ና ነይ 1 3 ቆይ ከአንድ እስከ 3 ከአንድ እስከ 3 ከአንድ እስከ 3 2 አይደለም። ቆይ አምጡት። ሁለቱ የቀረው ነው። ሁለታችሁ ቆይ አምጣ። ለምን እናስጠራችኋለን? የቀረ የሁለቱ ነው። መስማማት ትችላላችሁ። የቱን ትመርጣላችሁ? አለበለዚያ ቁጥር ትጠራላችሁ። ቆይ አንተስ? አይ ቆይ የመረጠው ሰው መከባበራቸው ምርጫቸው ቢያገኙ አሜን ያመርቃቸው። ማሻአላ አሁን እንግዲህ በጣም ይቅርታ ሴት አሜን የመጡትን ሰዎች ይመርቁልናል ሁሉንም። ከዛ በኋላ አረጋውያንን አሰናብተን እኛ እናደርጋለን። ስለዚህ ጸሎት እሺ አረጋዊ እንደምን አላችሁ? እንደምን አላችሁ? እንዴት ናችሁ? እንደምን ናችሁ?
እነ ፍቅየን ከነ ጓደኞቹ የመጦችን በሙሉ እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን። ዛሬ ደግሰው ያበሉ እነሱ ናቸውና እግዚአብሔር አምላክ በሰጡት አምልቶ አትርፎ ይስጥልን። ሰጥቶ አይንሳብን፣ ፈጥሮ አይካድብን። ረድኤቱ በረከቱ ከነሱ አይለይብን። ረድኤቱ በረከቱ ቤታቸውን ይሙላልን። ምንጊዜም የእግዚአብሔር ረድኤት በረከት ነውና እስማኤል ወነገር ዘይሳነው ለእግዚአብሔር ከሱ የሚሳን ነገር የለምና ይሄው እስከ ዛሬ ድረስ የላከልንን ፍቅየኔው እስከ ዛሬ ድረስ ካጠገባችን ሳይለይ ቢሄድም ሀሳቡ ልቡ እዚህ ነው። ቢመጣም ቆሞ ደስ አሰኝቶን ነው። እግዚአብሔር አምላክ ፍቅየን እግዚአብሔር ከሰማያ ሰማያት በረድኤት በበረከት ይጠብቅልን። ረድኤቱ በረከቱ ከሱ ይሁን። እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን። ለዘላለም መንገዱ የተቃና ሀሳቡ ሁላ የተሟላ ያድርግልን። መቼም ፍቅየን በእውነቱ በመንፈስ ቅዱስ ሞልቶ በእውቀት አንጾ ነው የሰጠን። በመንፈስ ቅዱስ ሞልቶ በእውቀት አንጾ ነው የሰጠን። እናንተ ወንድሞቼ ስሙ ልንገራችሁ፣ እንዲሞቀን ነው ወይ እንዲለሰልሰን? ፍቅየን ኑሮ ጃኬት ያለበሰን ጫማያን አርጌ ሸዋ ይወጋኝ፣ ጃኬት የለብሼ ብርድም አይነካኝ። ፍቅየ ኑሬ እሱን ያቆየኝ። ባናውቃችሁ የታወቀ ነውና በእሱ ላይ ነው ሁሉም የሚገኘውና እግዚአብሔር አምላክ ሁላችሁንም በረድኤት አይለያል። እግዚአብሔር ይጠብቅልን። እግዚአብሔር ሲሰጥ መልካም አገር ነውና መልካሙን አርቆ በጎውን መርቆ በጎደለው በወጣው ሁላ ይተካልን። ጥሩ ሴት ለባሏ ዘውድ ናት። እግዚአብሔር እናንተን ደግሞ ማህፀናችሁን ለምለም ያድርግልን። ያላችሁበትን ወርቅ ያደራችሁበትን ፍጥረት አድርጎ ዘራችሁ ይብዛ፣ ዘራችሁ ይብዛ። ከመሬት አሸዋ ከሰማይ ኮከብ ዘራችሁን ያብዛልን። በእውነቱ ደስ እያሰኘን ነውና ከእሱ የመጣው ሁላ አሁንም እግዚአብሔር አምላክ ደስታውን ከእናንተ አያርቅብን። እንደዚሁ በደስታ ፍቅየን በደስታ መንገዱን የተቃና ሀሳቡን የተሟላ አድርጎ ፍቅየን በደስታ እንደዚሁ ያኑርልን። እናንተን አብሮ ይጠብቅልን። እናንተን በሙላ አዳራሽ ውስጥ የገባችሁትን ሁላ በሙሉ ማር ወተት ያድርግልን፣ በፍቅር ያኑርልን። ልጆች አሏቸውና ልጆቻቸውም እዚህ ያሉ መርቁ። አሴት ትባላለች እሷ። አሴት የእግዚአብሔር ባርክልን፣ እግዚአብሔር ይቀድስልን። አሴት ሴት ናት። እግዚአብሔር ባርክሽ፣ እግዚአብሔር ቀድሳችሁ ለምለም ያርጋችሁ፣ እግዚአብሔር ብሩክ ቅዱስ ያርጋችሁ። እግዚአብሔር እናንተ የተቀደሳችሁ የተባረካችሁ ሆናችሁ እናት አባታችሁን እናቴ አባቴ በረደህና ልብስህ ዘቀዘቀህና አንተ ርስህ ራበህና ጉርስ የምትውሉ የምታጎርሱ ያድርግልን። እናት ለአባታችሁ ተመችታችሁ የምትኖሩ ያድርግልን። እናት አባት ምረቃ ደግሞ በእናንተ ላይ በላያችሁ ላይ የዋል ይደርልን። እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን፣ የተባሉትን ሁላ ይሙላልን። እዚህ ደግሞ ልደቱን ያከበረው ልጅ ነው ይሄኛው 18 ዓመት አክብሯል። እዚህ ደግሞ ቤተሰብ ነው 21 ዓመት ነው። ወደፊት ይሄ ባለኳሱ አቤሜሌክ እግዚአብሔር ድሉን ላንተ ይስጥ። በበረከት ይጠብቅህ፣ ኃይሉን ጉልበቱን ይስጥህ። አሸናፊ ሁን። ተሸናፊ ሳትሆን አሸናፊ ሆነ ድሉን ተጎናጸፍ። እግዚአብሔር ይቀድስህ። በሕይወትም ነው በኳስ ብቻ እሱም 11 ዓመቱ ነው። እንግዲህ እነዚህ ልጆች እንደዚህ የማስመርቃቸው ወይም ሌላ ጊዜ አስተባብረው በሚኖሩበት ሀገር ላይ ልደት ሲኖር የተለያየ ነገር አድርገው መምጣት የሚችሉ እኛ እያረጀን ነው። እኛም ተራችን ሲመጣ ደግሞ እኛን የሚጦሩት እነሱ ናቸውና እኛም ተተኪ ማስቀመጥ ስላለብን ነውና ለዛ ነው። እግዚአብሔር ይባርክልን። እግዚአብሔር የሥራ ገበታችሁን ባርኮ ቀድሶ ይስጥልን። እግዚአብሔር ይባርክልን። እግዚአብሔር እንደዚሁ አውሎ ያግባልን፣ አተኝቶ ያንሳልን። ወጥቶ መስራትን ውሎ መግባትን ሰርቶ ማግኘትን አይንሳችሁ። እግዚአብሔር አምላክ በረድኤት በበረከት ይጠብቃችሁ። እግዚአብሔር ይስጥልን። ብሩክ የመረቅናችሁ ቡራሄ በላያችሁ ላይ ይደርልን።
እድሜ ይስጥልን ያቆያችሁ ክፉ አይንካችሁ። ባለፈው የጠየቃችሁት ምንድነው? ፋሲል ምን ነበር ብላችሁ ስትጠይቁ እዛ እየሰሙን ያሉ ሰዎች አሉና ምንድን ነበር የጠየቃችሁት? ስለዚህ የፍቄ ኖሮ ቤተሰቦች ዛሬ ማታ ላይ ስገባ አንድ ነገር ቃል የምትገቡልኝ የአቅማችንን አድርገን እዚህም የምታዳምጡ ሰዎች እዚህ ስላላችሁ ምን እናደርጋለን? እና ምን እናደርጋለን? በሬ ምን እናደርጋለን? እንበላለን። ስለዚህ እኔም ወስደን እንገራችሁ አለፎችና ጌጆና መስፍን ነው የሚሄዱት። ይሄዱልን ይገዙ በቃ አንተም ተመጣጣ አሁን እኔም አለው ሲታረድ እኔም ስላለው በአሁኑ እኔም እመጣለሁ። በሬው ምን ይሆናል? ይታረዳል። ስለዚህ የፍቄ ኖሮ ቤተሰቦች በፊት ለፊታችሁ ቃል ገብቻለሁ። ቃላችንን ደግሞ አጥፈን አናውቅምና ወይ ትባስ ሙዚቃ ጂፓስ ይኸውልህ አሁን ባለፈው ሳክስፎን መጥቷል አይደለ? አሁን በሚቀጥለው ደግሞ ለገና ጂፓስ አምጥተን ምን እናደርጋለን? እንቀውጣለን። እስኪ እንዴት ነው የምንቀውጠው? ለማንኛውም በሉ እሱም በቃ የገና የበሬውን እኛ ይሄንን ጉዳይ የትላልቆች ሰዎች ስለሆነ ከነ የቾ ጋር ከነ መስፍኔ ጋር ዋናዎቹ ያው ከነሱ ጋር እናወራና እናደርጋለን። ቤቲ እስኪ የሁለት ሴቶች ልብሰሽ ነይ ምትኬ ለይሽ መስሎኝ ሁላችሁም አይለይም። ሁሉም ሰው በሰላም ቦታ እየቀናችሁ ሁላችሁ ምርቃቱ ያው ያስኩም እንዳልክ ሁሉም ይደርሳል። ኧረ ምርቃቱ እንደ ያስኩም እንዳልክ የለው ይደርሳል። ኬር ማለት ነው በወተት በቅቤ ማለት ኬር ማለት ነው። ሰላም ጎዶልኝ ሰላም ጓሉልኝ። እናትና ክቡራን እንግዲህ እናትና አባቶቻችን አረጋውያን ከበሉ በኋላ ደግሞ የነሱ በረከት እኛም መድረስ ስላለበት ልንቀምስ ነው። ያው ሲበላ መታየት የለበትም። እንደምታውቁት መምጣታችንም መጎብኘታችንና ሌሎችም ሰዎች እየመጣችሁ እንድትጎበኟቸው መልእክት ለማስተላለፍ ያክል እንጂ ብዙ ጊዜ እንደዚህ አይነት ነገር እንኳን እኔ ራሱ በግሌ የምደግፈው ነገር አይደለም። ሰዎች እንዴት ነው የምታረጉትን ነገር ቀኝ እጅ ሲሰጥ እንኳን ግራ አይ ነው የሚባለው። ለዛም ነው ሲበሉ ምናምን አንዳንድ ነገር ሲደረግ በጣም ብዙ በብዛት ማሳየት ያልፈለግ ነው። ግን ሲሲዶ የሚባል በታሪኩ ባባ መታሰቢያ የተሰየመ አረጋውያን የሚረዱበት ድርጅት ነው እና ከበረከታቸው እነሱ የቀመሱትን ደግሞ እኛም መቅመስ ስላለብን ያው የቀመስ ነው። አገልግል ነው። በጣም የሚጣፍጥ ነው። እንግዲህ ብቅ እያላችሁ በተጎበኛቸው በጣም በትንሽ ገንዘብ ማገዝ መርዳት ይቻላል። እነዚህ ሰዎች አንድ ቀን ምሳ ማብላት የልጆቻችሁ ልደት ሲሆን ምናምን አለ አይደል እንደ መታሰቢያ አገልግል አዞ ለእነዚህ አረጋውያን እናትና አባቶቻችን ምሳ ብናበላ ትልቅ ነገር ነው ለማለት ነው። ቪዲዮአችን ይቀጥላል። መልካም ጊዜ። ክቡራትና ክቡራን እንግዲህ እንደተመለከታችሁት እኔ ረፈድ አድርጌ ነው የመጣሁት። ከዛ በፊት እንግዲህ ሌሎች ቤተሰቦቻችን ጓደኞቻችን ቀድመው መጥተው ዝግጅት ተደርጓል። ያው ቅድም ተናገር ያለው ሲበሉ ሲጠጡ ማሳየት ተገቢ አይደለም። ግን እዚህ እንዴት ማገዝ እንደሚቻል እንዴት እንደሆነ ፍቅሩ አብሮኛል። እሱን ሀሳብ እስቲ ንገራቸው። ሰዎች እንዴት መጥተው ማገዝ እንደሚቻል እንግዲህ ቤተሰብ ሁሉም ባለው መልካም ልብ ልክ ስለ መልካምነት ቢያገለግል ስለ መልካምነት ቢያበላ ሸጋ ነው። ማሳየቱ ከፍቶ አይደለም። ምክንያቱም መገመት እንዳይሆን ብለን ነው። ስለዚህ ሁላችሁም ባላችሁ አቅም ይህን ቤት እንድትጎበኙ ልክ እንደ ቤንጂ ሁላችሁም በቅን ልባችሁ በመልካምነታችሁ የዚህ ቤት ቤተሰብ እንድትሆኑ እንፈልጋለን። 210 አረጋውያን 110ዎቹ እዚህ አሉ። ሌሎቹ ደግሞ 100ዎቹ ቤት ለቤት ይሄድላቸዋል። ቤንጂ ያመልጠዋል እንጂ በባሊ ለ7 ቤተሰብ ለ10 ቤተሰብ ይሄዳልና መራመድ የማይችሉ ሰዎች አሉ ቤት። ስለዚህ እነሱም ስላሉ ጎብኟቸው ላሉ በቤንጂ ቲዩብ ሰበብ እንግዲህ ከበረከቱ ተካፈሉላሉ። የት ነው ምንድነው አድራሻው? እንዴት ነው ማገዝ የሚችሉ? ሲቢሲዶ ይባላል። በጣም መልካም ልብ ያላት ዶክተር ነች። ዶክተር ጀንበሬ ተፈራ ትባላለች። እንግዲህ ይህን ቤት የመሰረተችው እዚህ አካባቢ ላሉ ሰዎች ምቹ ቤት
ምቹ ማረፊያ ብላ ነበር። ለአቅመ ደካሞች ደግሞ ምቹ ማረፊያም ጭምር ነበራቸውና ይሄ ምሳ መመገቢያ ነው። የህፃናትና የአረጋውያን የመመገቢያ አዳራሽ ነው። በዚህ አጋጣሚ ደግሞ የአርቲስት ታሪኩ ባባ መታሰቢያ እዚህ ፓርቲሲፔት ሲያደርግ ስለነበረ ብዙ ጊዜ ስለሚረዳቸው ቅዳሜና እሑድን ሰንበትን ስለሚረዳቸው ልክ ያረፈ ጊዜ ምን እናደርግለታሉና አዳራሹ መታሰቢያ አድርገዋል እና መገኛው አድራሻቸው ተክለ ሃይማኖት ነው። እናመሰግናለን። ያው እንደሰማችሁት ነው እንግዲህ በቀላል ነገር አንድ ቅዳሜ የልጆች ልደት ሊሆን ይችላል። የሆነ ነገር ምሳ ማብላት ቀላል ነገር ነው። በተለይ ውጭ ያላችሁ ሰዎች በጣም ይቀላችኋል ብዬ አስባለሁ። ሰደቃ ማድረግ ትችላላችሁ። እዚህ የሚገርማችሁ 28 የሙስሊም ቤተሰቦች አሉ። ለነሱ ጭምር እናደርጋለን። ያው የፍቄ ኖሮ ቤተሰብ ነው ብዙ ጊዜ ሶሻል ሚዲያ ላይ የሚታየው ሲቢሲዶ ሲባል ወይም የታሪኩ ባባ የሚባለው በዛ ነው እና ሙስሊሞችም አሉ። ይሄ ደግሞ ልዩ እንክብካቤ የሚያስፈልጋቸው ልጆችም አሉ። ለነሱ አልባሳት ምናምን ጫማ ምናምን ብዙ የምትችሉትን ማገዝ ትችላላችሁ። ወይዬ ማለት ትችላላችሁ። አመሰግናለሁ። በጣም ቴንኪው እናመሰግናለን ፍቅሩ። እናንተም ለምታደርጉት ነገር ክብር መሰጠት አለበት። እውነት ስለመጣም እናመሰግናለን። ቤንጂ ቴንኪው በጣም ፍቄ ከኔ ጋር ስላለ እንግዲህ እስቲ ሁኔታውን እሺ ይሄ እንግዲህ እዚህ ቦታ ላይ ተክለ ሃይማኖት በርበሬ ተራጋ ይገኛል። ከ215 በላይ አቅመ ደካሞች ከ20 በላይ ልዩ ድጋፍ የሚያስፈልጋቸው አሉ። 110 ቤት ለቤት ምግብ የሚሄድላቸው በባሌ ተደርጎ 11 ሰው ይዞላቸው ነው የሚሄደውና አሉ። እዚህ ቦታ ከሰኞ እስከ ዓርብ ድርጅቱ ያበላል። ነገር ግን ቅዳሜና እሁድ መስሪያ ቤት አይደለም፣ ተዘግተ ቆይ አትለው። መስሪያ ቤቱ ዝግ ከሆነ አይበሉም። የበዓላት ጊዜ ደግሞ በይበልጥ የሚያሳዝነው ለበዓላት መስሪያ ቤቱ ዝግ ስለሆነ ልዩ ዝግጅት ካላረግን በስተቀር የለምና ይሄ ከ2 ዓመት በላይ ጀምረን እዚህ ቦታ ላይ እንደ ፍቄ ኖረ ቤተሰብ በልደት በሰርግ በሙት ዓመት ዘካ ሲሆን የሮመዳን ጾም የበዓላት የክርስትናም ሆነ ደግሞ ገናን፣ ፋሲካን፣ ጥምቀትን አያይዘን እስከ እርድ ደረጃ በሬ እናርዳለን። በግ ደግሞ ይታረዳል። ሙስሊሞችም ስላሉ ወደ 32 ሙስሊሞች አሉ። 20 የሚጠጉ ደግሞ ልዩ ድጋፍ የሚያስፈልጋቸው ኦቲዝም ዳውን ሲንድረም አሉና እዚህ ቦታ ላይ በጣም ብዙ የፍቄ ኖሬ ቤተሰቦች በምክንያት ይመጣሉ። እናንተን እናመሰግናለን። ከምር እግዚአብሔር ይባርካችሁ። ከዛ ውጭ ግን ሌሎቻችሁ ይህን የምትመለከቱ በይበልጥ ቤንጃ ላይ እንደው ቢቻልና ቢሰራበት ብዬም ስለማስብ ብዙ ልደት ትልካላችሁና የልጆቻችሁን ልደት ዩቱብ ላይ መታየት ብቻ ሳይሆን ልጆቻችሁን እንዲህ አይነት ቦታ ላይ መታችሁ ማብላት ብትችሉ ትእዛዞች አሉ በብዛት እንደው በትንሹ የመጨረሻ ዝቅተኛ እስከ 30 ሺህ ድረስ ከውጭ የሚታዘዙ ምግቦች ሊሆኑ ይችላሉ እንደ ሰው ብዛት። ከዛ ከፍ ሲል ደግሞ እየጨመረ ስጋ ሲሆን ይመጣልና አገልግል የሚሰሩ ልጆች አሉ። የተለያዩ ግሩፖች አሉን። ዛሬ አገልግል የሰራችልን ሚሚሾ ትባላለች። ስለዚህ እዚህ ቦታ ላይ ኑ፣ ሁላችሁም ተጋብዛችኋል። ማንም ሰው መጥቶ ማብላት ይችላል። ግን ብትችሉ ቅዳሜና እሁድ ከሰኞ እስከ ዓርብ ድርጅቱ ቢጣ ያቀርባል። በቃ ያቅሙን ያቀርባል። የቻለውን ያክል የምሬ ነው። በጣም ጥሩ ነው ያለው። ቅዳሜና እሁድ ግን ማንም የለም። እኛም የዳቦ ማሽን ገዝተናል። በዚሁ አጋጣሚ ማሽኑ ግን ብቻውን ምንም መሆን አልቻለም። ዳቦ መጋገር እንፈልጋለን። ማሽኑ ማብኪያው ቅድም አላሳየኋችሁም። አሁን ምናልባት አንድ አፍታ አሳያችኋለሁ። እሱ ላይ ዱቄት ስለሌለው ድርጅቱ ለሰራተኛ መክፈል ስለማይችል መብራት ስለማይችል ከመጣው ወደ 3 ወር አካባቢ ከተገዛ ቁጭ ብሏል። አቅም አነሰ እና የምትችሉ ደግሞ በዚህ ላይ ለቁርስ እናንሳለን ወይ ለ250 ዳቦ ወይም ለ500 ዳቦ እንችላለን የምትሉ ሰዎች ደግሞ አብራችሁ ጆይን አድርጋችሁ ብትመጡ ደስ ይለናል ነው ምናልባት ይሄንን የምትሰሙ ሰዎች በሙሉ እንዲማለ እንደ ካላችሁ ኑ እናዩዋቸው። ያው ቪዲዮዎች ያዘችሁ ይመስለኛል ስታያሳዩዋቸው በጣም የእውነት መረዳት ያለባቸው ሰው ናቸው። ከልብ እናመሰግናለን። አርዝሜው ከሆነ ይቅርታ። እንግዲህ በምን መልኩ ነው ማገዝ የሚችል? ለምሳሌ አሁን አካውንቱን አለው ሰው ዝም ብሎ መስጠት ቢፈልግ ማብላት ብቻ ነው። እኛ አሁን እዚህ ጋር የገንዘብ ዶኔሽን አይደለም የምንቀበለው። እኛ የምናደርገው ምንድነው እናሰባስበው፣ ግን ምክንያቱ ነው። ለምሳሌ አሁን አንድ ሰው አቅሙ የሚችለው ለ100 ሰው ቢሆን እኛ ጋር መጥቶ ቢነግረን እንደ ቤተሰብ ጨምረን ደግሞ 150ውን ኮሌክት ቀድሞ ከአንድ ሳምንት በፊት ከነገረን ቲክቶክ ላይ ስንገናኝ እዛ የማይበላ ሰው ጎሏል ካልን አቅሙ ደግሞ የሚችል ብቻውን ከሆነም ለሰዎቹ በምግብ ደረጃ ነው እስካሁን ያለው። የዱቄቱና የእንትሉ ግን አደ ግሩፕ ቢሰራልን ደስ ይለናል። ለምን ዝም ብሎ አሁን ብርን ኮሌክት ለማድረግ ሲስተሙን አልዘረጋንም። እንደሌላ ሀሳብ አለን። እሱ ሀሳብ ተሳክቶ የሆነ ጊዜ ለሰራተኛ ምን ያክል ለዱቄት ምን ያክል ብለን ዋጋ ካወጣም ግን ለመጀመሪያ ያክል ግን ያንን ለማድረግ እንደው በቤዝ በሆነ መሰረታዊ በሆነ ነገር ላይ ነው የምናስበውና የገንዘብ ኮሌክሽን አናደርገን። እንደ ፍቄ ኖሬ ግን መጥተው ሲሉ እኛ የራሳችን እንደ ፋሚሊ ትእዛዝ ይታዘዛል። እንደ ፒጃማ ቲዩብ አብልቷል። እዚህ ከጀርመን የተለያዩ ሰዎችም አድርገዋልና በመላው ዓለም ከአሜሪካ ከለንደን ይዊ
ከኖርዌይ ሰብሊና ያንቱ በብዙ ከለመላው ዓለም አለና የሚታወቅም ቦታ ነው ብዬ አምናለሁ። ግን ይሄንን ዛሬ አዲስ ያያችሁ ኑ የልጆቻችሁን ልደት በጎ ቦታ ላይ አክብሩት ነው። በተለይ ቦታው ላይ ሲኮን ያለው ሳቲስፋክሽን ቀላል አይደለም። እውነት በጣም ደስ የሚል ገና ገባ ይሄንን ውሳኔ ስላልተወሰነ ይግባ በሚለው ገና ነንና እዛ ውስጥ ነው የሚገባው። 120 ዳቦ ከ90 እስከ 120 ዳቦ ነው። እዚህ ያሉት አረጋን 2 ጊዜ ገብቶ ቢወጣ ኦሬዲ ይጋገራል። ማብኪያው ከበቂ በላይ ነው። እንደተገዛ ነው እዚህ ቁጭ ያለው። መጋገሪያው ውስጥ አለ። ኮፍ መብያ ሞዲፊክ ተደርጎ ተሰርቷል። ምክንያቱም የመስታወቱ ብጥስጥስ ይላል ተብሎ እሱንም አንድ አፍታ አሳያቸዋለሁ። ቤቱ እዛ ውስጥ ስለሆነ ችግሩ ግን በመጣው ቁጥር እዚህ የምሬ ነው የምነግራችሁ ማዘን ነው ያስኩት። አንድ ቁጭ አለ ብር ይዟል ወይ አረጋውያኖቹ ቁርስ አልበሉ። ያንን ደግሞ አቅሜ አይቼ አሁን እውነቱን የምናገረው እንደው የሆነ ምንጭ የሆነ ነገር ተገኝቶ ገቢ የሚያመጣ ነገር እንኳን ቢገኝ ሌላ ሎጂካል ነገር ሁሉ አስበናል። ዩቲዩብ ራሱ ክሬት አድርገን እንደ ፍቄ ኖር ቤተሰብ የሚገኘው ገቢ ዳቦ እንኳን ዱቄት መግዛት ከቻለ ለሱ እናውለዋለን የሚል ሁሉ ሀሳብ ነው እየተነጋገረን ልክ እንደ ፍቄ ኖር ቤተሰብ። ምክንያቱም ብዙ ነገሮች ስላሉን እኛ ጋር የሚሰሩ እሱ ካልሆነ ደግሞ የሚችሉ ሰዎች እንዴት ይረዱናል? በምን አይነት መንገድ ነው? እኔ አብሶ ለነጋዴዎች ይሰጥ ምናምን ተብሎ ለተደራጁ ልጆች ሁሉ ጋግረው ለነሱ 2 ዳቦ እንዲሰጡና ካልኩሌት አደረግነውና ደነገጥን። 2 ዳቦ እዚህ ላሉት ሰዎች ለመስጠት የሚመጡት ሰዎች 144 ሺህ ብር በወር ወጪ አለባቸው። ዳቦ 2 ዳቦ ለማብላት ለነዚህ አረጋኖች። ስለዚህ ምንድነው ካልኩሌት ያደረኩት በወር 150 ሺህ ብር እኛ ብንጋግረው ግዴታ ያስፈልገናል። ቋሚ ያስፈልጋል። እነሱ ለምን እኛ ኤሌክትሪክ ቢመጣውን ከፍለን ዱቄቱ ሊቀንስልን ይችላል። ዳቦ ሲዚው ሲጋገር ግን በትንሹ 150 ሺህ በወር ለዚህ ዳቦ መጋገር እነዛ ለመስጠት 144 ሺህ ብር ካስፈለጋቸው እኛ ደግሞ እንደ ማቴሪያል እዚህ ተቀምጦ ጋግረ ለማስቀረብ ያስፈልጋልና 150 ሺህ ብር በወር እንዴት ነው ክሬት የምናደርገው? እዛ ደረጃ ነው እያሰብን ከሆነ ዳቦ ጋጋሪውን ዱቄቱን ማስገባት ያው ቻሌንጅ እንዳለው ብንሰማ የወረዳዎች ወይ እንትኖች ጋር እነዚህ ሸማቾች የሚባለው በበጎ ፈቃደኝነት እንደሚተባበሩን ሰምተናል። ዱቄት ለማቅረብ ያው እንጠይቀናቸው እንተባበራለን ብለዋልና ችግሩ ግን አሁን ምንድነው በወር አሁን እንዴት ነው 150 ሺህ ብር ቻሌንጅ እያደረግን የምናመጣው? ይሄንን ኃላፊነት ደግሞ ይዞ በቋሚነት ሲሆን ደግሞ ይከብዳል። ካስጀመርን ማቆም አንችልም። የሚቋሚ ያልሆነ ነገር ደግሞ ከባድ ነው። እንሞክረው እንኳን ቢያንስ የ1 አመት እንኳን ቻሌንጅ አድርገን ብንይዝ እጃችን ላይ 1 አመቱን እየሰራንበት በዛ ፕሮሰስ የሚሄድ ነገር ይኖር ነበር። ግን ለአንድ ወር ተብሎ ቢጀመር ከአንድ ወር በኋላ የለመደ ወር ደግሞ መጥፎ ነው። አቁም ስትለው እንደውም አንዳንዴ አለመለመድ ይሻላል። ከለመድክ በኋላ የከፋ ነው እና የሚሆነው ይሄ ነው። የዚህ ውስጥ ያለው የዳቦ ማሽኑ ይሄ ነው። የቢራው ጋር እንገባለን ድርጅቱ ስለሆነ የዳቦ ማኮፍ እንትን ማበያ ማኮፈሻ ተብሎ የተሰራ ነው። ምክንያቱም ከፍ የሚላል ለምን በዛኛው እንትን የሚቀዘቅዝበት ነው ማክማክት ማሞቂ ለሚቀዘቅዝበት ይሄ ማለትም የኮፍ ማስበያው ነው። ይሄ ኮፍ መበያው ነው። ለምን እንትን ካልሆነ በእንደዚህ ካልተሰራ ተብሎ አሰርተን ነው መስታወቱ ያው እነሱ የሚሸጠው ከአመት በላይ ይሰራል ማለት ከአመት በላይ ይበጣጣሳል ሙቀት ስላለውና አሁን ይሄንንም ገና ሊቀጥልም ይችላል። ግን ለዚህ ላለው ለ250 500 ዳቦ ለመጋገር በቂ ነው ተብሎ ነውና ቦታውም እንግዲህ ተዘጋጅቶ ነው ያለው ሁሉ ነገር። ግን አስገብተን ዘግተን ግጥምጥም ለማድረግ እንኳን ሞራል የተወሰነ ነገር ያስፈልጋል። ለምን ሌላ አማራጭም እያየን ነው። ምናልባት ሌላ ክፍለ ከተማ ጠይቀው ነበር። ግን ከዛ ሄዶ ዳቦ ወደዚህ ይመጣል አይመጣም ፍራቻ አለ። አርጉልን እየተባለ ነው። ለምን እኛ ያሰብነው በሰፊው ስለነበረ ሌሎች ክፍለ ግን እዚህ ቦታ ላይ የእውነት ለመናገር ቢሳካና ቢሆን ብንጀምረው እንደ 1 አመት እንኳን አንዴ በሆነ ቻሌንጅ ይዘን 1.5 ሚሊዮን ብር ነው ያን አመት ያንን ከያዝነው ስራውን እናስጀምራለን። ያንን አድርገን ደግሞ ለምን ቢያንስ 2-3 ሰራተኛ ያስፈልጋል። ኤሌክትሪክ ክፍያ አለ፣ ዱቄት አለ። በወር 150 ሺህ ብር ካለ የነሱ ከቨር ማድረግ ይቻላል። ድርጅቱ ግን ያቅም የለውም። ለዛ ነው ችግር የሆነብን። እንግዲህ ያው የሚያዩም ሰዎች እንግዲህ እዚህ ሀሳብ ላይ መሳተፍ ግዴታ ነው። ቅድም እንዳልነው ነው መግቢያ ላይ እንዳልነው
የህሊናው ደስታ ስንቅ ነው። ምርቃቱም ቀላል ነገር አይደለም። ይሆናል፣ ይሳካል። ጥረት ቃል በቤንጃ ቲዩብ እኮ ብዙ ወዳጆች አሉና ይህንን ቻሌንጅ እንደው የአንድ ወር ቻሌንጅ አድርጋችሁ ዘመቻ ብትይዙት 10-20 ሰዎች ያንን አድርገው ኦልሞስት የአንድ አመቱ ቻሌንጅ ከሞላ እሱም በኃላፊነት እንደ ፍቄ ኖረ ቤተሰብ እኛ ደግሞ እንዲጀምር ማድረግ እንችላለን። እና በነገራችን ላይ መቀናጀት ነው። አሁን እኛ ጋር ብዙ ነገር እየጎደለን ያለው ብዙ ሶርስ አለ፣ ግን አንዱ ከአንዱ ጋር እየተቀናጀ ማድረግ ነውና እንኳን ደህና መጣህልን፣ እንኳንም አየሁ ቦታ ኃላፊነትም ጭምር ሁሉ ማለቅ አለበት የለበት ውጭ ምን ሆነሽ ነው የገባሽው? ምን ሆነሽ ነው ወደዛ ሄድሽው? ቤንጂ አንደኛ ክብ ግን የለም። ክብን ትረሳው የሚል ስሜት ይሰጣል። ጋዜጠኛውን ጠየቀው እንዳልባል እንጂ ባየኸው ሁኔታ። ምክንያቱም እኔ ሁልጊዜ ሳወራ እኔም እንዳንተ ድንገት መጥቼ ነው እዚህ የቀረሁት። ላበላ መጣሁ። ከዛ በኋላ ስጠይቅ ችግሩን ስለተረዳሁት ነውና እዚህ በቃ አሁን እንደ ቤተሰብ ነኝ። በቃ የራሴ ድርጅት ላይ መጥቼ እንደማበላ ነው የሚሰማኝና ልናቋቁም የነበረውን ድርጅት ሁሉ አቁመን ነው እዚህ የቀረን ነው። ምክንያቱም እዚህ የተራበ ሰው እያየን ሌላ የተራበ ፍለጋ አንሄድም። ስለዚህ እንደ ፍቄ ኖረ እናቴ በሚለው ፕሮጀክት አቁመን ነው እዚህ ጋር ያለ ነውና አንተ እስኪ ስታያቸው ምን ተሰማ? እንዴ በጣም እኔ እውነት ማለት አለው በቲክቶክ ላይ ምናምን ሲደረግ ከዚህ በፊትም የሀሴትንም አድርገን እናውቃለን። እና ቦታው ላይ ስትሆን ግን ስሜቱ ሌላ ነው። በዛ ላይ እነዚህ ሰዎች ባክግራውንዳቸው ለሀገራቸው ስንት ነገር ያደረጉ ሰዎች ሊሆኑ ይችላሉ። ስላረጉም ስላላደረጉም ሳይሆን ደግሞ አረጋውያን ናቸው። አጋዥ ደጋፊ ያስፈልጋቸዋል። ስትሆን ቦታው ላይ ግን ስሜቱ በጣም የተለየ ነው። እውነት ለመናገር ይሄ ሁሉ ምርቃት በጣም ትልቅ ስንቅ ነውና በጣም መደረግ ደግሞ በትንሽ ነገር የትም ሌላ ቦታ ላይ የምታጠፋው ገንዘብ እዚህ ጋር በጣም 5 ጓደኛ ማቾን እኮ እያየን እኮ ነው። አንድ ቢል ሲከፈል እየደነገጥን ነው። እኛ በአብዛኛው ልደትን እዚህ ቦታ ስናከብረው የምሬን ነው የምነግርህ በትንሽዬ ሰው ብዙ ጊዜ ይከበራልና ሌላ ቦታ ላይ ሰዎች የተደሰቱትን ደስታ በእጥፍ ተደስተን ነው የምንሄደው። ያ ማለት ግን ሌላ ቦታ የሚከበረው ልክ አይደለም እያልኩ አይደለም። ሰው እንደ ፍላጎቱ ነው። ደስታ ግን እንዳለው መጥቶኝ ነው። በጣም እውነት ነው። አርጋችሁት በረከት አገኙበት ነው የምንለው። እንግዲህ አንዳንድ ኢንፎርሜሽኖች ከፈለጋችሁ ደግሞ የኔ ስልክ አለ እዚህ ስክሪን ላይ በምታዩት ኮንታክት አድርጉኝ። እንዴት እንደሚሆን በደንብ ማብራሪያ እንሰጣችኋለን። ለዛሬ ይሄን ይመስላል። መልካም ጊዜ። ባይ ፍቄንም በጣም እጅግ አድርገን እናመሰግናለን። ቴንኪዩ በጣም ተባረክ። እናመሰግናለን። ግን እኔ መነጽር የሌለው ሰው መሰልኩ እኔም በመነጽር ነው